እስኪ ስለ ኢትዮጵያ ኑሮ ውድነት ንገሪኝ። ኑሮ ተወዷል እንደዚህ ነው እየተባለ ነው። ምንድን ነው እስኪ ከአንቺ እንስማ ባላችሁ መሰረት እንግዲህ ልንገራችሁ። ያዙ በጣም ስለምቆይ እዚህ ወሬ ላይ አንዳንድ ነገር ያዙ ውዶች። ውሃም ቢሆን ሻይም ቢሆን እንትንም ምንድን ነው ውሃም ያገኛችሁት ቤት ያፈራውን ነገር ያዙ። እዚህ ነገር ላይ ቆያለሁ እኔ የምላችሁ ማለት ነው ጋይስ። እኛን እዛ ኑሮ ውድ ነው፣ ኑሮ እንዲህ ነው ይሉናል። እውነቴን እኮ ነው። ውድድ በቃ መዓት የመጣ ነው የሚመስለው። እንደው መዓት በመጀመሪያ ደረጃ ዘይት እንደዚህ ገባ። ምን አገባኝ እኔ ከአንድ ጭልፋ ወጥ ውጭ አልበላም። እንጀራ ጤፍ እንደዚህ ገባ። ግማሽ እንጀራ ነው እኛ የምንበላው። እውነቴን ነው እንደ እኛ እዛ 4 ዓመት 5 ዓመት 6 ዓመት ታዲያ አይምሯችን ነውዝ ብሎ በማዳም ጩኸት፣ በአላርም ጩኸት፣ በማዳም ልጆች፣ በእነዚህ በፍየል ልጆች ጩኸት አይምሯችን ንውዝ ብሎ ማረፍ የለብንም እንዴ? አናርፍም እንዴ? ሹሃዳ ማረፍ ምን እየጠሩኝ ነው ውዶች፣ እዚህም ይጠሩኛል እኮ እንዴ። እዚህ አንድ አፍታ እንደው ቪዲዮ ለመስራት እኮ አልቻልኩም፣ እየጠሩኝ እና ብዙ ነገር ነበር ሲሉን የነበረው። እንደዚህ ነው ኑሮ እንዲህ ነው። በመጀመሪያ ደረጃ እግዚአብሔርን ማመስገን ውዶች፣ እውነቴን ነው። እኔ እንደራሴ ነው እንግዲህ የምነግራችሁ። የምትከፉም ልጆች የሚደብራችሁም ሰዎች ካላችሁ ሶሪ ጋይዝ፣ እውነቴን ነው ሶሪ። ግን እኔ ኑሮን እንደኖራችሁት ነው በቃ አመስግናችሁ ስትጀምሩ ነገሮች ሁሉ ይባረክላችኋል ባለን ነገር። እና ታዲያ እኔ እኮ አንድ የማይገባኝ ነገር ማለት ነው መብርሃንን አንድ ነገር ልበል፣ ኑሮ ተወዷል እንዳመጡ እና ስንት ዓመት እዛ እንድንቆይ ነው? የምሬን እኮ ነው ጋይዝ። ኑሮ ተወዷል እንዳመጡ 4 ዓመት 6 ዓመት ይደክማል እኮ እንዴ። እንግሽግሽ እኮ ነው የሚለው። እንደው ጩኸት እንደው የስንት ነገር ጩኸት ጮሆብን ስለ አይምሯችን እኮ ነው እንትን የሚለው። አይ እንዳመጪ ኑሮ ተወዷል። ኦኬ ከዛስ እንዳመጪ ማለት እየቀጠለ ነገሮች ከዚህ በላይ እየጨመሩ በጣም እንትን እያለ ነው እንጂ የሚሄደው እኮ እየቀነሰ የሚመጣ ነገር የለም። ሸዋዳ መድኃኒዓለም ገና ልመጣ ነው ማለት የት ነው የምትመጪው? ምንድን ነው የት ልትመጪ ነው? ሸዋዳ ሀገራችን ነው የምንመጣው። እና ምን ልላችሁ ፈልጌ ነው ውዶቼ፣ በመጀመሪያ ደረጃ እንዳልኳችሁ ማመስገን ፈጣሪን ማመስገን፣ በቃ በሰላም ከቤተሰብ ጋር መቀላቀል። ሁለተኛ ነገር ደግሞ ከተማ ላይ ያለ ህይወትና ክፍለ ሀገር ወደ ገጠር አካባቢ ያለ ህይወት ይለያያል። ገብቷችኋል? ምሳሌ 500 ሺህ ብር ከተማ ላይ ምንም ላይሰራላችሁ ይችላል። ካሰባችሁም ይሰራል። ለምን አይሰራም? ይሰራል። ግን እንዴት ነው አሁን አንዳንዴ የሆነ ሰው በአብዛኛው ሰው ሲያወራ ማለት ነው ስለ ኑሮ እንዲህ ነው ብሎ ሲል የሁሉንም አጠቃሉ በቃ የሆነ እኔ አሁን እዛ ሆኜ ሲወራልኝ የነበረው ወይ ስሰማ የነበረው ኢትዮጵያ ውስጥ ሰው ምግብ በልቶ የሚያድር ሁሉ አይመስለኝም ነበር። ከሚያወሩት ጭንቅ አኳያ ከሚያወሩት መዓት አኳያ ኢትዮጵያ ውስጥ ምግብ በልቶ የሚያድር ሰው ያለ አይመስለኝም ነበር። ጌታ ነው የምላችሁ። ስመጣ ግን እናቴ ሁለተኛ 3 አይነት እኮ አንድ አይነትም አልፈው ሁለተኛ 3 አይነት ነው የሚበሉት። ጽድት ብለው ዝነጥ ብለው ነው የሚኖሩት። እና ዝነጥ ብለው እኛ እዛ በማዳም ሩዝ ሆዳችንን ቆንዝረን ሆዳችን ስንት ነገሮቻችን ተነፋፍቶ እነሱ ዝነጥ ብለው እናቴ ያለባበሳቸው የፀጉራቸው ስታይል የምናቸው የመኖ ኪውር የበድብ ኪውር የምን ኪውር ምንም አይጠቀሙት ኪውር አለ ጋይስ። ምንም እኛን እዛ ኑሮ ተወዷል እንዳመጡ ሪሊ ሹሃዳ ደሄ እንዳመጡ ድምቆ እንዳመጡ የሚሉት ነገር ነው። እንዳመጣ ከዛስ ባይዘዌ እነሱ ገንዘቡን ብቻ ነው እዚህ የሚታየው እንጂ እኮ እዛ ስንት ነገር እንደምናሳልፍ ጩኸቱ ምኑ አንዳንዴ ማረፍ ራሱ አይምሯችን ራሱ ማረፍ። እኔ አሁን እግዚአብሔር ምስክሬ ነው በቃ አይምሮ እርፍ ብዬ ምንም እኮ የሆነ ምንም ደረጃ ላልሄድ እችላለሁ ወይ ደግሞ ምንም ገና በስራም በምንም እንትን አላልኩም።